ከዛሬ በኋላ በውጭ ያላችሁ ዲያስፖራ ለጊዜው በአሜሪካና በአውሮፓ ሊሆን ይችላል፣ በኋላ በሁሉም ሀገር ያላችሁ በአንድ ድምጽ የምትደማመጡ አሁን ያለው የዘር የሃይማኖት ክፍፍል የሌለበት ተቋም ቢኖራችሁ ባላችሁበት ሀገር ልክ እንደ አይሁዶቹ ኢንፍሉዌንስ ማድረግና ፍላጎቶቻችሁን ማስፈጸም ስለምትችሉ እዚህ ማገዝ ብቻ ሳይሆን ባላችሁበት መደመጥ ባላችሁበት የፈለጋችሁትን ጥያቄዎች የማንሳት የመደመጥ መብት እንድትፈጥሩ መደራጀት ያስፈልጋል። ሞክራችሁ አይታችሁታል፣ ግን በቂ አይደለም። አሜሪካ ላይ ትግራይ ነኝ፣ አማራ ነኝ፣ ኦሮሞ ነኝ አያስፈልግም። አሜሪካ ላይ ኢትዮጵያውያን ናችሁ፣ አንድ ሆናችሁ መቆም አለባችሁ። አንድ ሆናችሁ ስትቆሙ ዘንድሮ እንኳን በጥቂቱ ያያችሁት በብዙ እጥፍ ውጤታማ ይሆናል። አይሁዶች ቁጥራቸው ያነሰ ቢሆንም የሚሰሙት አንድ በመሆናቸው ነው። እኛ ደግሞ በባህልም በደምም በብዙ ነገር ከነሱ ጋር እንቀራረባለን ስለሚባል ቢያንስ መደራጀትን ከነሱ ተምረን ይበልጥ የምንደመጥ እንድንሆን አደራ ልላችሁ ፈልጋለሁ። እኔ የተማርኩት ትልቁ ትምህርት እንኳንም ለዲሞክራሲ ብዬ እንኳንም ዲያስፖራዎች እንዳይከፋችሁ ብዬ እንኳንም አንዳንድ ኢትዮጵያ ወዳድ አክቲቪስቶችና ነጋዴ ዩቲዩበሮች እንዳይከፋቸው ብዬ የጦርነት እቅድ ያላወያየኋችሁ አወያይቻችሁ ቢሆን ኖሮ እውነቴን ነግራችሁ የጦርነት እቅዱን ተወያይተን ቢሆን ኖሮ እስካሁን ደብረ ሲናና ደብረ ብርሃን ውጊያ ነበር፣ አንላቀቅም ነበር። ምክንያቱም በጣም እቅዱ ምቹ አልነበረም። በጋሸና ግንባር ሄደን ፈንጅ ካለ ረግጠህ ቶክስ እንደዚህ አቀናይተህ በዚህ መስመር ገብተህ ሞተህ በዚህ ሰዓት ውስጥ ጋሸናን ትይዛለህ የሚል ነው ውይይቱ። ወር ከቆየ በኋላ አንዳንዶች አዎ ተወያይቻለሁ፣ ግን እንትና አልመሰለኝም፣ እኔ ገሌን አልጠበቅኩም ይላሉ። እውነቱን ለመናገር ፖለቲካሊ እስረኞችን በመፍታት እነዚህን ጉዳዮች እናሳካ ነው ያለው እንጂ እነማን ይፈቱ የሚለውን በቀደም ህዳሴ የሚኒስትሮች ስብሰባ እስካደረግንበት ቀን ድረስ እኔ ማላቅ ወስነናል ንፍታ ብለን አቃቢ ሕግ ሲያጠና ቆይቶ ዝርዝር አመጣል። እንንተናማ አይቻልም፣ እንንተና ይቻላል፣ እንንተና አይቻልም። ተጨቃጭቀን የተወሰኑ ሰዎች ላይ ወስነን መጣ። ግለሰቦች አልነበሩም የንግግሩ ማዕከል ይሄ ጀስቸር ያስፈልጋል፣ ይሄ ማግናኒሚቲ ያስፈልጋል። ዝም ብሎ ድርቅ ያለ ነገር ብቻ አርገን ሀገራችን እንዳንጎዳ የሚል ነው ሐሳቡ።